በስተመጨረሻም ወይዘሮ ዝናሽ አቶ ለይኩን ላይ ትልቅ ማስረጃ ያዘችበት። ዳግምም እጅጉን ልቡ ተጨንቋል። እየጨነቀኝ ነው፣ ምን እንደማደርግ አላውቅም። አባቴ ከዚህ ቤት መጥቶ እንደነበረ እርግጠኛ ነኝ። ምክንያቱም ደግሞ ይሄ ላይት አባቴ የሚጠቀምበት ላይት ነው እና ለዘመናትም ሲጠቀም የነበረ በዚህ ነው። ሲያልቅበትም አስሞልቶ ጋዝ በዚህ ነው የሚጠቀም በማለት እንግዲህ በጥያቄ ሲያፈጠጣት ወይዘሮ ዝናሽን፣ እሷ ግን ምንም የማውቀው ነገር የለኝም ስለ አባቴ በማለት ነገሩን ለማስቀየስ እየሞከረች ነው። አቶ ለይኩንም እጅግ በፍርሃት ተውጠዋል፣ እየተንቀጠቀጡ ነው። አቶ ሰንበታንም እንግዲህ አስከሬኑን ለመቅበር በሚሄዱበት ሰዓት ጠንከር ቆፍጠን ማለት አለብህ፣ አንተ እኮ ወንድ ልጅ ነህ፣ ስለዚህ ጨካኝ መሆን አለብህ በማለት እንግዲህ ወይዘሮ ዝናሽ መጠጥ እንዲጠጣ እያደረገችው ነበረ። ከዛም እንግዲህ ባሻገር ሌላ ሶስተኛ ወገን እንዲያውቅ በማድረግና በቪዲዮ በፎቶ በተለያዩ ነገሮች ማስረጃ በመያዝ አሁን ላይ ወደ ቤት ተመልሳለች ማለት ነው። እጅግ ልብ የሚሰብረውና የሚያሳዝነው ነገር አቶ ለይኩን ራሱን በሚወቅስበትና መኖር የሚገባኝ ሰው አይደለውም፣ የራሴ ኃጢአት ብዙ ነው በማለት ራሳቸውን በሚወቅሱበት ሰዓትም አንተ አዎ ነፍሰ ገዳይ ነህ፣ የልጄን አባት ገላል፣ ይህን ጉድህን ሸፍኜ ባስቀመጡ ቢገባ ከዚህ አልጋ ላይ አሁን ላይ ያለኸው የተቀመጥከው እኔ በሸፈንኩልህ ነው። ምክንያቱም ህይወትን ምስቅልቅል ሊያደርግ የሚችል ነገሮች አሁን ላይ ተፈጥረዋል በማለት እንግዲህ ገና ካሁኑ በማስፈራራትና ዛቻ የሚመስሉ ነገሮችን እየተናገረች ትገኛለች ወይዘሮ ዝናሽ። በሌላ በኩል ናሁም እየተጸጸተ ይገኛል። ምክንያቱም አምራንን ወደዛ ቤት ሲያመጣት እንኳን ደህና መጣሽ ምራቴ ብላ ነበር የተቀበለችው ወይዘሮ ዝናሽ። ስለዚህ ይህንም አስደንግጦታል ናሁም። እኔ እኮ የምትገዳደሉ ሁላ መስሎ ነበረ፣ እናንተ ግን በፍቅር ነው የተቀባበላችሁት። ቆይ ምንድን ነው እኔ የማላውቀው በመሀላችሁ ያለ የሆነ እንቆቅልሽ ነገሮች አሉ፣ ግን እነሱ ምንድን ናቸው በማለት ሲጠይቅ አምራን እኔ እና እሷ ተግባብተናል፣ እኔ በምንገባባበት ቋንቋ ተግባብተናል። እኔ ከገባኝ ደግሞ አንተ የግድ መግባት አይጠበቅብህም፣ ለአንተን አይመለከትም ብለው ነበረ። ወይዘሮ ዝናሽም ዳግምን ማለትም ናሆምን ይቅርታ እየጠየቀች ትገኛለች። ልጄ እባክህ ይቅር በለኝ፣ ባጠባው ጡቶቼ በሁለት ጡቶቼ ለምናለው ማጸናለው። እኔ በፍጹም የልጅ ልጄን አልገደልኩም፣ ያንተን ልጅም አልገደልኩብም። ምክንያቱም የራሴ ስጋዬን እንዴት ትገላለች ብለህ ታስባለህ? ልጄ እንዴት ምን ብታስበኝ ነው አውሬና ጨካኝ አድርገህ እንደዚህ ያየኸኝ? በማለት እንግዲህ ስቅስቅ ብላ ተጎንብሳ እየለመነችው ነው የምትገኘው። ናሆምም በጣም ግራ ተጋብቷል። ቆይ እማዬ ጡቶቿን አውጥታ እየማለችልኝ ነው። እንደገና ደግሞ አምራን የሆነ የሚያጠራጥር ነገር እያየውባት ነው። ምክንያቱም ምንም ያዘነሽ የተከፋሽ አትመስልም። ሲቀጥል ደግሞ ልጁ እንኳን እያለ ሆስፒታል ሄደን ቼክ እናድርግ ስላት የተለያየ ምክንያት ነበረ የምታቀርብልኝ በማለት እንግዲህ ለአቶ ለይኩን በምናገርበት ሰዓት አቶ ለይኩን ግን ተወይ እባክህ፣ እኔ አሁን ምንም ላማክር አልችልም። ምክንያቱም የራሴ በደል ኃጢአት የራሴን ጉድ እንኳን መሸከም አቅቶኛል ነበር ያለ። ነገር ግን ለአሁን ይህን እያለ ያለው እየመሰለው በልጅ ልጁ ያዘነና የተከፋ ስለመሰለው፣ እማዬ ግን ይህን ነገር እንዴት ነው ምን ብዬ ነው አሁን መቀበል አለብኝ? ልመናት ወይስ አልመናት? በማለት እንግዲህ ሲናገር አቶ ለይኩን ከደረሰበት ችግርና መከራ ካደረሰችበት እያንዳንዱ ሲቃይ ምናልባት እናት ልትሆን ትችላለች። ምክንያቱም እናትህን ይህን አውቃታለሁ ብዬ ከዚህ በኋላ ልናገር በድፍረት ስለሷ መመስከር አልችልም። ምክንያቱም ደግሞ ያደረሰችብኝ ነገር ቀላል ነገር አይደለም በማለት እንግዲህ ለናሆም ሲነግረው፣ ናሆምም ዘገምተኛ ልጅ ስለሆነ ለጊዜው አልገባውም ማለት ነው። እንግዲህ ዳግምም አባቱን ሊቀብሩት በሚሄዱበት ሰዓት በጣም እጅጉን ተጨንቋል። ልቡ እየተጨነቀ ነው። አባቴ ስልኩ አይሰራም በማለት እንግዲህ በሌሊት ወጥቶ እየተንጎራደደ ነበረ፣ እያሰበ ነበር። እንቅልፍ መያዝ አልቻለም። በቃ እንቅልፍ አልያዘውም። እንግዲህ ናሆምም ቤቱ ዛሬ በጣም ነው የሚጨንቀው። ምንድን ነው የተፈጠረው? አምራንም መተኛት አልቻለችም፣ እኔም ደግሞ ልተኛ አልቻልኩም በማለት እንግዲህ ለዳግም ሲነግረው፣ ዳግምን በበኩሉ ምናልባት አዲስ ሆኖባት ሊሆን ይችላል እና ስለተፈጠረው እያንዳንዱ ነገር ደግሞ በጣም አዝኛለሁ፣ እንዳዘንኩ ልነግርህ እወዳለሁ በማለት ሲነግረው፣ እንግዲህ ናሆምም እጅግን በጣም ግራ ስለተጋባ ስለተጨናነቀ፣ እኔ የምልህ ግን እውነት ግን እማዬ የምሯን እንደዚህ ያደረገሽ ይመስላል እንዴ? አሁን በጣም ግራ ተጋብቻለሁ፣ ማንን ማመን እንዳለብኝ በጣም ግራ ገብቶኛል በማለት እንግዲህ ዳግም ሲያማክረው፣ ይቅርታ አድርግልኝ፣ እኔ በልጅ ልጇ እንደዚህ አይነት አውሬና ጨካኝ ትሆናለች ብዬ አላስብም። ከሆነችም ደግሞ ጭራሽ የማናቃት ሰው ናት ማለት ነው። ነገር ግን ደግሞ ስለ አምራን እንደዚህ ነው እንደዛ ነው ብዬ መናገር አልችልም። ምክንያቱም ደግሞ ከዚህ በፊት የተፈጠረውን ነገር ታውቃለህ በማለት እንግዲህ
ለናሆም ሲነግረው ናሆምም ቆይ ግን አንተ ግን እህት ወንድም ወይ ደግሞ በእናት በኩል ወይ በአባት በኩል የለህም እንዴ? ማለትም ስታወራ ሰምቼ አላውቅም አንድም ቀን ሲለው አይ ነው ብለህ ነው ጥሩ አይነት ጥያቄ ነው የጠየቀኝ። ግን አሁን የልቤን ጥያቄ ጠየቀኝ። በእናቴ የሚገርምህ በጣም የምወደው እኔ ወንድሙ እኔ ብቻ ነው ወንድሜ እንደሆነ የሚያውቀው እማቀው እሱ ግን ወንድሙ እንደሆንኩ በፍጹም አያውቅም በማለት ሲነግረው በእንባ እየተዋጠ ነበር። ቆይ እንዴት ነው ያለ እሱ ወንድምህ ከሆነ ወንድምህ እንደሆነ እያወቅ ለምን ዝም አልክ? ለምን አትነግረውም? ሲለው እሱ ሚስጥር ነው በማለት እንግዲህ ዳግም እንባውን እያበሰ ሂዷል። ናሆምን በበኩሉ አንተ በሚስጥር የተሞላ ነው ህይወት ሲጀምር፣ ኧረ ምን ያገባኝ የራሴ ብዙ ችግር አለብኝ በማለት ነበር የመለሰው። ወይዘሮ ዝናሽ አሁን ላይ ኑሐሚንንና አምራንን ለማጣላት አምራንን ለማናደድ እንግዲህ ኑሐሚንን ወደዛ ቤት ጋብዛ አምጥታታለች ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች ተወዳጁን ድራማ ኑሐሚን ክፍል 54ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ወይዘሮ ዝናሽም አሁን ላይ ጥፋቷን ለመደበቅ ብዙ አይነት ስህተቶችን እየሰራች ትገኛለች። አቶ ለይኩን እንደዛ እየሆኑ ራሳቸውን እየወቀሰ እንዲሁም ደግሞ በእሷ ምክንያት እንደሆነ ሲነግራት፣ እሷ ግን ይልቁንም ልቡን የሚሰባብሩ ጭራሽ ውስጡን የሚያደማ ንግግር እየተናገረች ትገኛለች። እኔ እኮ ብሳሳትም በትዳሬ ላይ በማግጥም ያመጣሁት ልጅ ነው፣ አንተ ግን የልጄን አባት ገለሃል በማለት እንግዲህ ብዙ ማስረጃ ይዛለች። እንግዲህ ከዚህ በፊት አቶ ሰንበታ በሚሞትበት ሰዓት አቶ ለይኩን በቃ ራሴን ለፖሊስ አሳልፌ ይሰጣለሁ፣ ለመንግስት እጅ መስጠት አለብኝ በምልበት ሰዓት ነው ይሄ በፍጹም አይሆንም፣ ምክንያቱም ለእኔም ለልጆችም ታስፈልገናለህ፣ ያለ አንተ ምን እንሆናለን፣ ምን ይውጠናል ነበር ስትል የነበረው። ነገር ግን ወይዘሮ ዝናሽ ይሄን ያላደረገችበት እጁን ለፖሊስ እንዳይሰጥ የፈለገችበት ምክንያት ምንድን ነው ብለን ካሰብን ከዚህ በፊት እንግዲህ አቶ ለይኩን በቃ ከዚህ ቤት መንቅሬ ያስወጣሻለሁ በማለት ከዚህ በፊት እንግዲህ ለኑሐሚን ቤት ገዝቶላቸው ነበረ። እንደገና ደግሞ ለአቶ ተሰማ የሕክምና ሙሉ ወጪውን የሸፈነው አቶ ለይኩን ስለሆነ በዚህ በጣም ተናዳ ነበረ። ምክንያቱም ለምንድን ነው እኔ እንኳን ሳትነግረኝ ለእኔ ሳታማክር እንዴት ነው ለእነሱ ይህን ሁሉ ነገር የምታደርገው ብላ ጥያቄ ስታቀርብ አንቺ ምን ይመለከትሻል? ምክንያቱም እኔ ለፍቼ ጥሪ ግሬ ያመጣሁት ነው። ስለዚህ ምን ችግር አለው ብሰጣቸው? እኔ እኮ ብረጨው የፈለገ ነገር ባረገው አያልቅም፣ ገንዘቤ ብዙ ነው። ስለዚህ ያለኝን ነገር ደግሞ ባካፍላቸው። እሱ ደግሞ የልጅነት ጓደኛዬ ነው። የጓደኝነት ጥግ ነው ያየሁበት። በነገራችን ላይ አቶ ለይኩን ላይ ይሄ ነገር መፈጠሩ እጅግ ልብ ቢሰብርም፣ ነገር ግን የጓደኝነት ጥግ ልጆቹን እንኳን እንደ ራሱ ልጆች በማየት ብዙ ነገር እየተንከባከባቸው ስራ ለሌላቸው ስራ ለመስጠት እንዲሁም ደግሞ መማር ላለባቸው እንዲማሩ ብዙ ነገር ነበር ያደረጉት። እንዲሁም ደግሞ ዳግም ሲመጣ ለዳግም ስራ ሰጥቶት ነበረ። በጣም ርሩና አዛኝ የሆነ አባት ነው በቃ አቶ ለይኩን ማለት ነው። ስለዚህ በዚህ ልትበቀለው ትፈልጋለች ወይዘሮ ዝናሽ። በራሷ ቁጥጥር ማድረግ ነው የምትፈልገው። አሁን ምን ብላለች እንግዲህ እያንዳንዱን ነገር ከዚህ በኋላ እያንዳንዱ ለናሆም የምታደርጋቸው እያንዳንዱ ነገሮች ለዳግም ታደርጋለህ። ስለዚህ ለዳግም ካረክ ደግሞ ሚስጥርን ሚስጥር አድርጌ እደብቅልሃለሁ ነበር ያለችው። አቶ ለይኩን በበኩሉ በዚህ እያስፈራራሽ የእድሜ ዘመኔን ከምኖር በሞትን እመርጣለሁ። ሲጀመር እኔ መኖር የሚገባኝ ሰው አይደለሁም፣ ነፍስ አጥፍቻለሁ፣ ወይኔ መጨረሻ ይሄ ይሁን በማለት እንግዲህ በጣም ስብርብር ብለው ወድቀዋል። በዚህ ምክንያት እንግዲህ ምን አድርጋለች ወይዘሮ ዝናሽ ይህን ሀብት ንብረቱን በራሷ ስም ማድረግ ስለምትፈልግ አንደኛ ለፖሊስ እጁን እንዲሰጥ አልፈለገችም። ምክንያቱም ሀብት ንብረቱ በናሆምም እንደገና ደግሞ በኤሚ ስምም እንዲደረግ አትፈልግም። እንዲሆን የምትፈልገው ሁሉ ነገር በራሷ ቁጥጥር እንደፈለገች ማድረግ ነው የምትፈልገው። ለናሆም አሁን ላይ በጣም ይቅርታ እየጠየቀችው እንዲሁም ደግሞ አሁን ላይ ናሆም ስለ ዳግም እንዲያውቅ አትፈልግም። ምክንያቱም ሀብት ንብረቱን ወደ ናሆም ይሆናል ብላ ስለምታስብ እንግዲህ የድርጅቱን ድርሻ አስነሳለሁ ብላለች። እሷ ጋር የምትሆን ከሆነ በተለይ ደግሞ ከአምራን ጋር የምትሆን ከሆነ እዚህ ቤት እጣ ፈንታ የለህም፣ ውርስ የሚባል ነገር እርሳው፣ ምንም የለህም፣ በቃ ከድርጅቱ ምንም አይነት እጣ ፈንታ የለህም ብለው ነበረ። ስለዚህ አሁን ላይ ከአምራን ጋር ከሆነ ከምንም አይነት ውርስ
እንዲገባ አትፈልግም። ሁሉ ነገር በዳግምና በራሷ ስም እንዲሆን ነው የምትፈልገው። ዳግምን እክሰዋለሁ ብላ የምታስበው በገንዘብ ነው። በነገራችን ላይ የአባቱን ሞት፣ የአባቱን መቃብር፣ አባቱን እንደዛ እየተንከራተተ እየፈለገ ግን እክሰዋለሁ ብላ የምታስበው በአቶ ለይኩን ሀብትና ንብረት በሱ ክሰዋለሁ። የልጅነቱን እናትነት ፍቅር አልሰጠሁትም፣ ነገር ግን አሁን ላይ የእናትነትን ፍቅር የምሰጠው በገንዘብ ብሎ ብላ ነው የምታምነው ወይዘሮ ዝናሽ። አምራንን በበኩሏ ወይዘሮ ዝናሽን ለማናደድ እየሞከረች ነው። አማቴ ቶሎ ቁርሱን አምጪው እንጂ ቁርሱን ያመጣሽው ቁርስ ለእኔም ለናሆምም አልተመቸንም። ስለዚህ ምን እንደሚል በቃ ሰራተኛ መቅጠር ይኖርብኛል በማለት እንግዲህ ቤቱን እዘውራለሁ ብላ ከላይ ከታች እያለች ነው። ከዚህ በኋላ እኔን የምታስፈራሪበት ምንም አይነት ምክንያት የለሽም፣ አርፈሽ ልትቀመጭ ይገባል በማለት እንግዲህ ወይዘሮ ዝናሽ ስትናገራት፣ እንዴ ለይኩን ልንገረው እንዴ አቶ ለይኩን አልሰማም አይደል? ስለዚህ ለሱ በነገሩ ይቀለሻል ወይስ ደግሞ ለናሆም ስትል አቶ ለይኩን አሁን ለይኩን የምትዩ ሁሉን ነገር አውቋል። ከዚህ በኋላ ከነሱ የተደበቀ ምንም አይነት ሚስጥር የለኝም ነበር ያለችው። ስለዚህ ናሆም ይሄን ያውቃል ማለት ነው። ስለዚህ ለናሆም ልንገረው ስትል በፍጹም ለናሆም ከነገርሽው ምን እንደማደርግሽ አታውቂም፣ ሲጣርጌ ነው መገልሽ በማለት ነበር የተናገረችው። ነገር ግን ለአምራን አሁን ላይ ትልቅ ፍንጭ ሰጣታለች። ምክንያቱም አቶ ለይኩን ይሄን ነገር አውቆ እንዴት ነው ከቤት ያላስወጣሽ? እንዴት ለምን የሚል ጥያቄዎች ተፈጥሮባታል። የሆነ ነገርም አለ። የሆነ ነገር ባይኖር ኖሮ በእርግጠኝነት አቶ ለይኩን እዚህ ቤት አያቆይሽም፣ እርግጠኛ ነኝ ብላለች። ስለዚህ አሁን ላይ አምራን ከዛ ቤት እንግዲህ ሆና ለአቶ ለይኩን ምን አድርጋለች? ሾርባ ሰርታ በመውሰድ በቃ እኔ እኮ እዚህ ቤት ማንም አይወደኝም፣ ማንም ሊያምነኝ ፈቃደኛ አይደለም። እሷ እኮ አሁን ላይ ያለህበት ሁኔታ የልጅ ልጅህ እንዳሳሰበህ እንደዚህ እንደሆን ካውቃለሁ። ነገር ግን ደግሞ በቃ ይህን ሁሉ ነገር ያደረገችብኝ ይህ ሁሉ ግፍ የፈጸመችብኝ እሷ ናት በማለት ነበር። ነገር ግን አቶ ለይኩን ባካችሁ ውጡልኝ፣ እኔ ብቻዬን መሆን እፈልጋለሁ፣ እኔ ያለብኝ ብዙ ችግር አለብኝ፣ ስለዚህ ባካችሁ ተውኝ ልረፍበት ነበር ያለው። ነገር ግን አምራን ጠርጥራለች፣ የሆነ ነገርም አለ፣ የሆነ የተፈጠረ ነገር አለ በማለት እንግዲህ ወይዘሮ ዝናሽ ውጭልኝ አንቺ ሰይጣን፣ እዚህ ደግሞ ምን ትሰራለች ከክፍሌ ነበር ያለቻት። እንግዲህ እሷም እኔና ልጄ ልታጣይ ብዙ ነገር ሞክረሻል፣ ሁሉ ነገር አይሳካልሽም፣ ከዚህ ቤት ተመንቅረሽ ትወጫለሽ፣ ምንም የምታገኙ ነገር የለም ስትላት ገና ምን አይተሽ ምን እንደማደርግሽ በማለት እንግዲህ ሰራተኛ ያሁን ሰራተኛ የለም እንደምታየው። ስለዚህ አንቺ ደግሞ ሰራተኛ ትሆኛለሽ። ሰራተኛ እንዲያውም አልበረክት ብሎኛል፣ አንዱ ሳመጣው አንዱ ሲሄድ እና በጣም ተቸግሬያለሁ። አሁን ደግሞ ሰራተኛ ትሆኛለሽ ብላታለሽ ማለት ነው። ስለዚህ ፎቶንና እንዲሁም ቪዲዮ ለምን አታመጣልኝም በማለት እንግዲህ የቀረጻትን ሲቀርጽ የነበረውን ሰውዬ እያወራች እንግዲህ ጫፍ ጫፉን ሰምታለች አምራን። አሁን አምራን በወጥ ወይዘሮ ዝናሽን በቁጥጥሯ ስር ልታውላት ትንሽ ቀርቷታል። ምክንያቱም ሽኩክ እያለች እንግዲህ በር ስር ተለጥፈሽ እየሰማሽ ነው እና ምንም ሰሚ መስሎች ነው፣ ምን የተፈጠረ ነገር ያለ መስሎች ነው ስትላት በር ስር ተለጥፌ እሱም ካላወጣኝ ማርሽ ቀይራለሁ። ማርሽ ቀይሬ እንግዲህ የምፈልገውን ነገር ሁሉ አገኛለሁ። እኔ አምራን መሆኔን መርሳት የለብሽም በማለት እንግዲህ አሁን ላይ ትልቅ እንግዳ እየጠበቅኩ ነው በማለት እንግዲህ ኑሐሚን ድንገት መጣለች። ኑሐሚን ስትመጣ በጣም ነበረ የደነገጠችው አምራን። ምክንያቱም አቶ ለይኩን ምን ብሎ ነበረ ናሁምና እንዲሁም ደግሞ ኑሐሚን ወደ ገጠር ሂደው ስራውን ሊጀምረው ነው ባለ ሰዓት በጣም ነው ደስ ያላት የነበረ። ምክንያቱም ወይዘሮ ዝናሽ አምራንን በዚህም ሆነ በዛ ማቃጠል ትፈልጋለች። እሷ የምትቃጠልበትን ነገር ነው ትፈልገው። ይህን ነገር ታያላልኩሽም አንቺ ሴትዮ እባክሽ ተይ፣ የሰው ነገር በቃሽ ታያልኩሽ እኮ ለምንድን ነው ማትይ ስላት እሷ ግን በፍጹም መስሚያዋ ጥጥ ስለሆነ ልትሰማን ፈቃደኛ አይደለችም ማለት ነው። በዚህም ሁኔታ አሁን ላይ ተፋጠዋል አምራንና እንዲሁም ደግሞ ኑሐሚን ተፋጠው ነው የሚገኙት። ኑሐሚንም እጅጉን ተከፍታለች። ምክንያቱም የአምራን እዛ ቤት መኖሩን በፍጹም አልወደደችውም። ነገር ግን ደግሞ ናሆም ወዶና ፈቅዶ ስለሆነ ምንም አይነት አማራጭ የላትም። እንግዲህ ኑሐሚንም ተይዛለች ማለት ነው። ምክንያቱም የናሆምን ጃኬት ስታሸተው እንግዲህ ናሆም ደርሶባታል። እጅግ የሚያሳዝነው ነገር ናሆም ሲደርስባት በጣም ነበር የደነገጠችው። በቃ ምን እንደምታረግ ግራ ስለገባት ጃኬት ወድቆ ነው እንደዚህ ሆኖ ነው እንደዛ ሆኖ ነው የሚሉ ነገሮችን ነበረ የነገረችው። ነገር ግን እሱ ሁሉ ነገር ስለገባው እያንዳንዱ ነገር ገብቶት ነበረ።
ስለዚህ ውሃ ልስጥሽ ብሎ ውሃ ሲጠጣ ተረጋጊ፣ በቃ አይዞሽ በማለት እንግዲህ ውሃውን ሽው አድርጋ ነበር የጠጣሽው። ስለዚህ ውሃ ጠምቶች ነበር ማለት ነው። ስለዚህ ጥምሽ ላይ ነው የደረስኩልሽ በማለት እየነገራት ነበረ። ተወዳጆች በዚህ ክፍል ላይ ምን ተረዳችሁ? ምንስ ተማራችሁ? የተማራችሁበትን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ባይ ባይ ቤተሰቦች።